ማይክል አስትሮሎጂ ነኝ። ምዕራፍ 4 ማስተር ነምበርስና የካርማ ዕዳ ትንታኔ ኤሶቴሪክ ኑሜሮሎጂ። እንኳን ወደዚህ ፈርስት ክላስ ማስተር ክላስ በሰላም መጣችሁ። ዛሬ የምናየው የኑሜሮሎጂ ትምህርት በጣም ጥልቅና ምስጢራዊ የሆነውን ክፍል ነው። በመጀመሪያ የምናየው በተለምዶ በኑሜሮሎጂ ውስጥ ማንኛውንም ባለ ሁለት አሃዝ ቁጥር ወደ አንድ አሃዝ ሲንግል ዲጂት እንደምንቀይር እናውቃለን። ለምሳሌ 15 ከሆነ አንድ ትልቅ እሳት 6 ይሆናል። ነገር ግን በኤሶቴሪክ ኑሜሮሎጂ ሕግ መሰረት ማይነኩ፣ ማይከነሱ እና ከፍተኛ የሆነ ኮዝሚክ ቫይብሬሽን ያላቸው ልዩ ቁጥሮች አሉ። እነዚህም ማስተር ነምበርስ 11፣ 22፣ 33 ይባላሉ። እነዚህ ቁጥሮች the triangle of enlightenment በመባል ይታወቃሉ። ከዚህም በተጨማሪ ከነፍሳችን የቀድሞ ሕይወት ጋር ተያይዞ የሚመጣውን ዕዳ ወይም ክፍያ የሚያሳዩትን ካርሚክ ዴት ነምበርስ 13፣ 14፣ 16፣ 19 በዝርዝር እንመለከታለን። ይህ ዕውቀት የሕይወታችሁን ሂድን ኮድ ለመፍታት ቁልፍ ነው። እንደ ፕሉቶና ሳተርን ጥምረት የማይበገር ጽናትና ዓለምን የመቀየር ኃይል አላቸው። ማስተር ነምበር 33 the master teacher። ይህ በጣም ብርቅ የሆነ ቁጥር ነው። the avatar ይባላል። ቅድመ ሁኔታ የሌለው ፍቅር unconditional love እና የሌሎችን ህመም የመፈወስ አቅም አላቸው። ልክ እንደ ፓይሲስ እጅግ በጣም ርህሩህና መንፈሳዊ ናቸው። ነገር ግን የራሳቸውን ፍላጎት ለሌሎች ሲሉ መስዋዕት እንዳያደርጉ መጠንቀቅ አለባቸው። ካርሚክ ዴት ነምበርስ የካርማ ዕዳ ቁጥሮች። በስሌታችሁ መሃል ወይም መጨረሻ ላይ እነዚህ ቁጥሮች ከተገኙ ካለፈው ህይወት የመጣ መስተካከል ያለበት ጉዳይ አለ ማለት ነው። ካርሚክ 13 ካለፈው ህይወት የሥራ ስነ ምግባር ጉድለት ሌዚነስ ያሳያል። በዚህ ህይወት ጠንካራ ሥራ ሃርድ ወርክና ትኩረት ያስፈልጋል። ሪሌትድ ቱ ሳተርን። ካርሚክ 14 ነፃነትን አላግባብ መጠቀምን ያሳያል። በዚህ ህይወት ልክ እንደ ሳጂታሪየስ መርን ከመለቀቅ ይልቅ መረጋጋትንና ኮሚትመንት መልመድ አለባቸው። ካርሚክ 16 ይህ በጣም ፈታኝ ነው። ታወር በታሮት ኢጎና ጥቢትን ማፍረስ ይጠይቃል። መንፈሳዊ ዳግም ውልደትን ያሳያል። ሪሌትድ ቱ ማርስ እና ፕሉቶ። ካርሚክ 19 ኃይልን አላግባብ መጠቀም አቢዩዝ ኦፍ ፓወር። በዚህ ህይወት ለሌሎች ማሰብንና ትብብርን መማር አለባቸው። ሪሌትድ ቱ ሰን በሊዮ። አያችሁ አይደል? ቁጥር ዝም ብሎ ሂሳብ ብቻ አይደለም፣ የነፍሳችሁ ካርታ ነው። ማስተር ነምበርስ ታላቅ ኃይል አላቸው፣ ግን ታላቅ ኃላፊነትም ይጠይቃሉ። ካርሚክ ዴት ደግሞ ልንማረው የሚገባን ትምህርት ነው። ውህደቱ ነው ሚስጥሩ። እነዚህን ቁጥሮች ከበርዝ ቻርት ጋር አዋህደን ስናነብ የሕይወታችሁን ሙሉ ምስል እናገኛለን። ይህ ትምህርት ከተመቻችሁ እና ስለ ኮከብ ቆጠራ፣ ኑሜሮሎጂ እና ኢሶቴሪክ ጥበብ በጥራት መማር ከፈለጋችሁ አሁኑኑ ማይክል አስትሮሎጂ ዩቲዩብ ቻናልን ሰብስክራይብ አድርጉ። የደወል ምልክቷን መጫን እንዳትረሱ። ቤተሰብ ዕውቀትን ታደጉ። ቻው።